ለቅዱስ ኤፍሬም የገለጸች እመቤታችን እኛም ትግለጽልን። አቡነ ዘበሰማያት ዳሲያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ለምስጋና ሶስተኛ ለፍጥረት አራተኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጻፍ ይነሰፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድስን ይላታል። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልድ አቡ መንፈስ ቅዱስ ይድር ላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ይላል። ቃለ ጸሐፊ ነው። እሱ ግን ኩሉ ሰራዊት ሰማያት ይውል ብሎ ይጀምራል። በዚህ ቀን ከወትሮ ይልቅ መላእክትን አስከትላ መጥታለች። ሁሉ ሰራዊተ ሰማያት ይውል ብጽዕት አንቲ በሶስት ሰማያት ያለ መላእክት ንዕድ ነች ክብርት ነች ይላሉ። አንድም አለቆች ያሏቸው ሰራዊት ንዕድ ነች ክብርት ነች ይላሉ። አለቆች የማያመሰግኑ ሰራዊት የሚያመሰግኑ ሆነው አይደለም። በሰራዊቱ ምስጋና የአለቆች ምስጋና መናገር ነው። ሰማይ ዳግሜ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ አንድም ከምድር በላይ ያለች የጠፈር ባልንጀራ አለ። አድማስና ጠፈር እንደ መሶብና እንደ መሶብ አፍያ እንደ ወቄትና እንደ መስከምቢያ ናቸውና አስጣብቅ ወዲ ነኮክ እንዲል ሆተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት። በአራተኛው ዕለት ወተን አነሳ። በአራተኛው ከኪሮስ ብርሃን ተገኝቷል። በአራተኛው ክፍለ ዘመን ከአራተኛው ትውልድ ከይሁዳ ከተወለደች ከሷ ብርሃን ጌታ ተገኝቷልና ከብካም ንጹሕ ወመርዓ ቅዱስ ለመርዓዊሃ ቅዱሲን ነው። ሙሽራዋ ንጹሕ የሚሆን ንጹሕ የሰርግ ቤት አለ። ሀተታ በሰርግ ቤት አራት ነገር ይደረግባታል። ዘፈን፣ ጨዋታ፣ መብል፣ መጠጥ የመርዓዊና የመርዓት ተዋሂዶ ይደረግባታል። አዝማደ መርዓዊና አዝማደ መርዓት አንድ ይሆኑባታል። እንደ መብልና እንደ መጠጥ ትምህርት፣ እንደ ስጋው ደሙ፣ እንደ ዘፈንና እንደ ጨዋታ ተአምራት አንድም ስጋው ደሙ እንደ ዘፈንና እንደ ጨዋታ ተአምራት እንደ መርዓትና እንደ መርዓዊና እንደ መርዓት ተዋሂዶ ትስብእትና መለኮት አንድ ሆነዋል። አዝማደ መርዓዊና አዝማደ መርዓት አንድ እንደሆኑባት ሰውና መላእክት ሰውና እግዚአብሔር ነፍስና ስጋ ሕዝብና አሕዛብ አንድ ሆነዋልና ነጽረ አብ እምሰማይ አብ ከሰማይ ሆኖ አየና ወይረከበ ዘከማኪ እንዳንቺ ያለ ባያገኝ ፈኖ አይዶ ወተሰባ ምኔኪ ተቀዳሚ ተከታይ የሌለውን ልጅን ወስዶ ሰዶ ካንቺ ከስጋሽ ስጋ ከነፍሲ ነፍስ ነስቶ ሰው ሆነ። አስተንፈሰ ዋጽየነው ኤረከበ ዘከማኪ ወሰምረ ማዘዝያኪ ወአፍቀረ ሰነኪ ወፈኖ አኪ ወለዘ ያፈቅር እንዲል ጻሪ ለነ ቅድስት ተቀዳሚ ተከታይ ከሌለው ልጅ ጽኒት ወድንግልና ሰርጉት በቅድስና እመቤታችን ጸጋዋን ክብር እንዳይነሳን ለምኝልን። ኩሉ ትውልድ ያሰበጽኦች ለች ለባቲትች ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን ትውልድ ሴም ትውልድ ካም ትውልድ ያፌት ያመሰግኑሻል። ሁሉ አለ ከዚህ የወጣ ትውልድ የለምና አንድም ፍጥረት ሁሉ ሲል ነው። ኦሪት ዘልደት እንዲል ፍጥረት ሲል አንድም እሷ ናሁ እምይእዜሰ ያሰበጽኦን ኩሉ ትውልድ ብላ ነበርና ከዚያ እያይዞ እንዲህ አለ። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ ያመሰግኑሻል። ትውልድ ዘይተርፍ ሲሆን ትውልድ ዘይሃልፍ እንደምን ነው ቢሉ ጢባሪስ ቄሳሌም ባል ገናና ንጉስ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶት ነበረ። የጌታን ነገር አይሁድ በግፍ እንደገደሉት እየሰማ ሲያዝን ይኖር ነበረ። አንድ ቀንም የዚያን ሰው እናት የሚያመጣልኝ ባገኝ እኔ ቋሚ ለጓሚ ሁኜ ሚስቴ ገረድ ደንገጡር ሆነን በኖርነ እያለ ይምኝ ነበረ። ወዲያው አምጡልኝ ብሎ ጭፍራ ሰደደ። ጌታ የእመቤታችን ተድላ ነፍሷን እንጂ ተድላ ስጋዋን አይወድላትምና በደመና ነጥቆ ገነት አግብቶ መድኃኒታቸው ነው ብሎ ሰጥቷቸው ከአቤል ጀምሮ እስከ እሷ ድረስ ያሉት ነፍሳት አመስግነዋታል። በዚህም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሄዳ አስተምረው ብሎት ሄዶ ሲያስተምረው በዕለተ ዓርብ አይሁድ እንደሰቀሉት እንደገደሉት አድርገህ ስለ አሳየኝ አለው። ሲስል ራቆትን አድርጎ ቢስለው በከመ ሰቀሉን አይሁድ ራቂ በኢየሩሳሌም ዳግም መኑ ተሰቅለን ይበረውም አለው። ከሌሜዳ አስታጥቆ ስሎታል። ከሌሜዳ አስታጥቆ መሳል ከዚያ በኋላ ተጀምረዋል። ስለዚህ ሲጨርስ ቢስመው 2 ሰዓት ተያይዞ ቆይቷል። ወጠጋ ከናፍረ ስዕል ምስለ ከናፍረ ዮሐንስ መጠነ ክልኤቱ ሰዓት እንዲል የዚህም ሰው ወረታው እንዳይቀርበት ልጁ ቢሞትበት ዛቲ ጦማር ለተፈነወት ማህበ ጢባርዮስ ቄሳር ንጉሠ ምድር ተብጽሐ በእግዚእ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ጽፎ ከዚያ ሰው መቃብር ወስዳቸው አስተኝልኝ ይነሳልኛል ብሎ ሰደደ። የ4 ወርም የ3 ወርም ጎዳና ነው ቢሉ ወስዶ ቢያስተኙለት ልጁ ተነስተለታል።
ተነበይ ላዕሌኪ አብያት ወመንከራት ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግስተ ሰማያት ላንቺ ድንቅ ድንቅ ነገርን ተናገሩልሽ። ይታጸው አናቅጽኪ ወይጸልም ወርኪ ወይአርብ ፀሐይኪ ወለኪ ሰለልዩ እግዚአብሔር ውእቱ ብርሃንኪ እያሉ መኮንች አንቲ ማኅደር ለፍስሐን ደስ ብላቸው የሚኖሩ ጻድቃን የሰማዕታት የመላእክት ማደሪያቸው ሆነሻልና ኩሎም ነገሥተ ምድር ይሃጉር በብርሃንኪ እነ ወልደ ንጉሥ ገብረ ክርስቶስ ለማርቆስ ዘተርማቅ ዜናሽን ሰምተው ጣዕመ መንግስተ ሰማያትን መረረ ገሃነምን አውቀው መንነው ይሄዳሉ። ወአሕዛብን በጸዳልኪ ሰራዊቶቻቸውም ጣዕመ መንግስተ ሰማያትን መረረ ገሃነምን አውቀው መንነው ይሄዳሉ። አመስገን ብትለው ምን ነው ወደ ሌላ ሄደ ቢሉ ወደ ሌላም ሄድም አይደለም መንግስተ ሰማያት ነው የሚወረሰው ከርሷ ከነሳው ስጋ ነውና። አንድም ሀገረ እግዚአብሔር እመቤታችን ላንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችን ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሮባታልና ሀገረ እግዚአብሔር አላት። ደስ ብላቸው የሚኖሩ ጻድቃን ሰማዕታት ማደሪያቸው ማደሪያ ሆነሻልና አለ። ለአርቃዲዮስ ለዘይኑን በልጅሽ አምነው ጸንቶ ይኖራሉ አለ። ለአምሰጡ ያጉር ባቲ ለምን ያጉር ወለበሲት ምስለ ቡልየ መዋዕል እንዲል ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። ወማርያም ኩሉ ትውልድ ያስተበጽብኪ ይህንስ ነግሮናል። ወይሰግዱ ለተወልደ ምንያኪ ይሰግድለት ለማለት ደገመው እንጂ ለተወለደው ይሰግዱለታል። ወያቢዎ አብይ እግዚአብሔር እያሉ ያከብሩታል ያገኑታል። ሰአሊ ለነ ቅድስት አብይ እግዚአብሔር እያሉ ከሚያከብሩት ከሚያገኑት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብር እንዳይነሳን ለምኝልን። አንቲ ዘአማን ደመና እንተ አሰራይኪ ለነ ማየዝናምን ቋጥረሽ የታየሽልን እውነተኛ ደመና የሰኔ የግንቦት ደመና አይደለሽ የሐምሌ የነሐሴ ደመና አንቺ ነሽ። የሰኔ የግንቦት ደመና ከዞረ በኋላ ዝናብ ሳይዘንም ይበተናል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናብ ሳይዘንም አይበተንምና እውነተኛ ደመና አላት። ልጅዋንም እንተ በአማን ንጹህ ዝናብ እንዲለው አንድም ደመና ነው አንቺ ነሽ። ታሪክ ነው ከመርከብ ከወጣ በኋላ መስዋዕት ቢሰዋ እንደገና ብዙ ወተባዙ ወመድዋ ለምድር ወይፍርሁ አራዊተ ገዳም ምን የከሙ ወይራዱ አለው። እኔ ለምን ጌታዬ ከኔ ልጆች ስተት ኃጢአት አይቀር አንተ መፍረድህ አትተው ፈርደል ታጠፋቸው ለምን አለ። ሰይም ቀስቴ በውስተ ደመና ከመያማሰና ለምድር ዳግመ በማያህ ደመና በዞረ ጊዜ 4 ብር አድርጌ ቀርጬ አሳይሃለሁ። ይሄውም ነጭ ቀይ ቢጫ ጥቁር ነው። ነጭ የውሃ ቀይ የእሳት ጥቁር የነፋስ ስመንፋስ ጸሊም በአርአያሁ እንዲል ቢጫው የመሬት ከዚያ ጎልቶ የሚታየው ነጭና ቀዩ ነው። ከእንግዲህ ወዲህ ከአራቱ ባህሪያት የተፈጠረ ሰውን በንፍር ውሃ አላጠፋውም ሲል አንድም ደመና የእመቤታችን ምሳሌ 4 ባህሪያት ጌታ 4ቱን ባህሪያት ከእመቤታችን ለመንሳቱ ምሳሌ ከዚያ ጎልቶ የሚታየው ነጩ ቀዩ ነው። ወልድ ሆይ የጻዳ በመለኮቱ ወቀይ በተስዊቱ እንዲለው አንድም ነጩ የጥምቀት በአምሳለ ማይ ይሰጠናልና ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና ቢጫው የሥጋው በአምሳለ ህብስት ይሰጠናልና ጥቁር የደሙ በአምሳለ ወይን ይሰጠናልና አንድም ደመና ኤልያስ አንቺ ነሽ። ንጉሥ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለእርሱ 450 850 ነቢያት ሐሰት ካህናተ ጣዖት ነበሩባቸው። ኤልያስ ተው ጣዖት አታምልኩ ቢላቸው አይሆንም እያሉ ያመልኩ ጀመረ። እንግዲህ ያው ሲአምላካቸውን አቅሙን ይወቁት ብሎ ያው እግዚአብሔር አምላክ ኃያላን ዘቆምኩ ቅድሜው ከመይረ ዝናም በእላ መዋዕል ዘእነ ለበቀላፊ አለ። 3 ዓመት ከመንፈቅ ሰማይ ዝናም ለዘር ጠል ለመከር ከመስጠት ተከለከለ። ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። ከዚህ በኋላ ኤልዛቤል ስታስፈልገው ጀመር እንቅልፍ ታበጂ ከነብር ትፋዘጂ እንዲሉ ከኤልዛቤል ተጣልተ ከዚህ ትኖራለህ። ሆር ፈለገ ኮራት ወበየ ይስየሲ ከቋአትና ሰርክ አፈጽባ ምግብን ቋት ያመላልስልሃል ውሃውን ከዚያ ጠጣ ብሎታል። ከዚያ በኋላ ምግብን ቋት ያመላለሱለት ቋት ማለት ቆራዎች ማለት ነው። ያመላለሱለት ይኖር ጀመር። ከወዴት ያመጥለታል ቢሉ ከቤተ መንግስት ከተሰናዳው አንድም ነቢያት መስዋዕት ሲሰው ኤልያስ ፈንታ እያሉ ያኖሩ ነበር። ከዚያ ያመጡለታል ይላሉ። ከዚህ በኋላ ፍጡር ጨካኝ ነውና ዝናም አዝም ብሎ የማይለምነው ሆነ።
ምግቡን ቋት አስቀሩበት። ውሃውን ሊጠጣ ቢያይ ውሃው ደረቀበት። ወደ እግዚአብሔር ቢያመለክት ሁር ምድረ ስራጰታ ወበየት ሲያስየ ከብሲት መበለት ብሎታል። ከዚህ በኋላ ስራጰታ ሄደ። ወረከብ ሲተ መበለት እንዘት አጥብ ክልኤተ ጸው እንዲል ጥቂት እንጨቶች ስትለቃቅም አገኛት። ጠምቶኛል ውሃ አጠቂኝ አላት። በኤልያስ ዘመን ውሃ ብለዋለች። ተማሊሊ ተፍተብስት አላት። ያው እግዚአብሔርን እፍኝ ዝግኝ ጥርኝ ዱቄት አለችኝ ጥቂት እንጨቶች ለቃቅሜ እጄ ጋግሪያት አንተንም እኔንም ልጄንም በልተናት እንሞታለን አለችው። ያው እግዚአብሔርን የረሃው ዘመን እስኪያልፍ ድረስ ይበርክት ብሏታል። ለኩትችኒን ተቀብ ቀሱትችኒን ታሪጽ ይያልቅ ብሏታል። ከቢችኒን ተልግነት አሪጽችኒን ተቀሱት ሲል ነው። ቅድም ሊተ ወለኪሰ ለወልክ የደረ ትገበሪ አላት። ረሃው ጸንቶበታልና ለኔ አስቀድመሽ ጋገሪ ለልጅሽና አንቺ ግን ኋላ ትጋገሪ ያለች አለ። ከዚህ በኋላ ጋገራ ሰጣው በልቶ ከሰገነት ላይ ተኛ። ከዚህ በኋላ ልጅዋ ሞተባት። ቢሞትባት ሄዳ ነብይ እግዚአብሔር ሳይገባኝ ከቤት የገብተህ ኃጢአቴን ተመራምረህ ልጄን ትገልብኝ አለችው። እንግዲህ ማን ነብይ እግዚአብሔር ይለኛል ያ ነፍሰ ገዳይ መጣ ይሉኛል እንጂ ብሎ የሚተኛበት ቤት ደብራለው። ከዚህ አስተኝቶ አፉን ካፉ እጅን ከእጁ እግሩን ከእግሩ አድርጎ እየወደቀ እየተነሳ ሲጸልይ በስድስተኛው ሙቀት ተሰምቶለታል። በሰባተኛው ተነስቶለታል። በመጀመሪያው ማስነሳት ተስኖት አይደለም፣ በፍጹም ትጋት ተአምራት እንዲደረግ ለማጠየቅ አንድም አራቱ ባህሪያተ ሥጋ ሶስቱ ባህሪያተ ነፍስ እንደተስማሙነት ለማስረዳት ነው። ብላቴናውም ይናስ ነው። ከዚህ በኋላ ሁር አስተርእዩ ለአክዓብ አለው። ሲሄድ ንጉሱ አክዓብ ቢትወደዱ አብዲዩ ሰራዊት አልቆባቸው ለፈረስ ለበቅሎ ለምለም ሳር ጥሩ ውሃ እናያለን ብለው ሲሄዱ በመንገድ ተለያይተው አብዲዩ በሄደበት በኩል አገኘው። ሁር ጸውዖ ለአክዓብ እግዚእከ አለው። ነብይ እግዚአብሔር አንተን ሲሻ ያላከበት ንጉስ ያላማለው መኮንን የለም። አንተን እንደ ልማድህ መንፈስ ቅዱስ ነጥቆ ከአንድ ተራራ ቢጥልህ ከላይ አንገቴን ከታች ባቴን ይቅጣው ብለህኝ ነውን? በዚያውስ ላይ ወረታያን እንጂ ባታውቅልኝ ነው። ኤልዛቤል ነቢያት ካህናትን ስታስፈጅ 50ውን በአንድ ዋሻ 50ውን በአንድ ዋሻ አድርጌ ልብስ ምግብ እየሰጠው 100ውን ነቢያት ካህናት አድኛለሁ አለው። ኤልያስም ያው እግዚአብሔርን ከዚህ አልሄድም ሂድ ጠርተህ አምጣው አለው። ሄዶ ጠርቶ አመጣው። ገና ከሩቅ ሲያየው አንተኑ ዘትገፈቶም ለእስራኤል አለ። እስራኤልን እንደ አሳ መቅሎ የምትገለባበጣቸው አንተ ነህና አለው። ኤልያስም የረሃብ ዘመን ሰው ቀዩ ይጠቁራል ጥቁሩ ይነጣልና የምትለዋውጣቸው ሲል ነው። አኮ አነ ዘገፈቶም አላ አንተ ወይሳውከ አለው። አንተ የአባት ዘመዶች ጣዖት አምልካችሁ ነው እንጂ እኔ አይደለሁም አለው። ከዚህ አያይዞ እስከ ማይዜኑ ተሃነክሱ በክልኢሆን የጋያቲክሙ ለእመቤል አምላክ ያው አምልኩ ወኪያው ትሉ ወለእመን እግዚአብሔር አምላክ ያው አምልኩ ወኪያው ትሉ አለው። አሁን እግዚአብሔርን ተጠራጥሮት እመን የሚጭንበት ሆኖ አይደለም። ቤሪን ሲያይ እንዲህ አለ እንጂ አሁንም ላንት 400 ለኤልዛቤል 450 በአጠቃላይ 850 ነቢያት ሐሰት ካህናት ጣዖት አሏቸው። እኔ ነቢያት ካህናት አልቀው ብቻዬን ቀርቻለሁ። መስዋዕት እንሰዋና ከሰማይ እሳት ወርዶ የበላለት አምላክ ነው። ከዚህ በኋላ ዘናማዘንማለሁ አለው። እርሱም ሲቸኩል ፈጥኖ አመጣ። ከዚህ በኋላ ላንት ብዙ ናችሁ እኔ አንድ ነኝ። ከጊዜውም ከላሙም መርጣችሁ ሰው አላቸው። ከጊዜውም ነግቡን ከላሙም የሰባውን የወፈረውን መርጠው ሰው። ከዚህ በኋላ ላሙን አርዳችሁ ስጋውን አወራርዳችሁ ደንጃ ጸፍጽፋችሁ እንጨቱን ረብርባችሁ ከዚያ ላይ አድርጋችሁ ጸልዩ። ከሰማይ እሳት ወርዶ የበላላችሁ እንደሆነ አምላክ ነው አላቸው። ከዚህ በኋላ ካህናተ ጣዖቱ ላሙን አወራርደው ስጋውን አወራርደው ደንጃውን ጸፍጽፈው እንጨቱን ረብረው ከዚያ ላይ አድርገው ስምዓነ ቤል ስምዓነ ዳጎን እያሉ ቢጸልዩ ከሰማይ እሳት ወርዶ የማይበላላቸው ሆነ። ወሃذ ይሳለቅም ኤልያስ ተስፊያዊ እንዲል ይዘብትባቸው ጀመረ። ኤልያስ አምላካችሁ እንጂ እንቅልፋም ነውና ተኝቶ ይሆናል። አምላካችሁ እንጂ ዋዘኛ ነውና ከእረኞች ጋር ይጫወት ይሆናል። አምላካችሁ እንጂ ደካማ ነውና ከጉድጓድ ስፍራ ሆኖ ያዝን ይሆናል። ጮኻችሁ ጥሩት አላቸው። ከዚህ በኋላ በጦራቸው ይወጉ በሽተላቸው ይፈቁ ጀመር። ሰውነታችንን ሳይቀር ሰዋንልህ ሲሉ እስከነ ሀየለም ወደሚላል ደም አዝሮ እስኪጥላቸው ድረስ። ከዚህ በኋላ መስዋዕተ ሰርክ ደረሰ።
እንከሰ ኮነክሙ አላቸው። ከዚያ በኋላ ያንን አንስቶ ደንጊያውን ጸፍጽፎ እንጨቱን ረብርቦ ላሙን አርዶ ስጋውን አወራርዶ ከዚያ አድርጎ ዙሪያውን አጎርጉዶ 4 ቻል ውሃ አፍሱ አላቸው። ድግሙ ሰልሱ ይብሏቸዋል። በ12 ይሆናል። በ12 ሐዋርያት ምሳሌ። ከዚህ በኋላ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ እኔ ከብርበት እበላበት እጠጣበት ብዬ አይደለም ለአምልኮትህ ቀንቼ ነው እንጂ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዶ መብላት ከላይ ይጀምራል። ስጋውን በልቶ እንጨቱን በልቶ ውሃውን በልቶ ከመሬቱ ጋት ያህል ነስቶለታል። ወልሐሰብ መሬቱ እንዲል ሊያንም ከወንዝ አውርዶ ካህናተ ጣዖቱን ማለት ነው ከወንዝ አውርዶ አስፈጅቷቸዋል። ከዚህ በኋላ ቀርሜሎስ ከሚባል ተራራ ወጥቶ ጸሎት ጀመረ። ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነው። ከዚያ በኋላ ብላቴናው ዮናስን ወጥተህ ይለዋል። እየወጣ እየገባ ሲያይ በስደተኛው መጠነ ሰኮና ብእሲ የሰው እግር የምታህል ደመና ከውቅያኖስ ውሃ ጠልፋ ስትመጣ አየሁ አለው። ሄደህ ኑሮ የመጣ ዝናብ ኃያል ነውና ፈጥነህ በፈረስ በሰረገላ ከቤት ግባ ብለህ ለአክዓብ ንገረው አለው። ከዚህ በኋላ ወዲያው ቄለምንም ብሎ ዝናብ ዘንሞላቸው ዘሩን በተአምራት ቢሉ በአመት ይዞር ነበርም ቢሉ በልተው አድረዋልና ስለዚህ ደመና ኤልያስ አንቺ ነሽ አለ። አንድም ወይ ወርድ እግዚኦ ከምድረ ግብጽ እንዴ ደመና ቀሊል ብሎ የተናገረልሽ ደመና መፍጠኒት አንቺ ነሽ አለ። አንድም ደመና ግብጽ አንቺ ነሽ አለ። ዝናብ በግብጽ ዝናብ አይዘንምም። በ500 ዘመን ለሐዲሶተ ንስር ካፊያ ያካፋል። አንድ ቀንም ቢዘንም በረድና እሳት እንደ ሰምና እንደ ፈትል ተጣምተው ወርደዋል። የእንጦጦ መምህር ቢናገር በአመት ያው እሬት እንዲሉ ዘያማስን ህይወተ የገብረ ሙስና ወዘይሁ ህይወተ ያማሰን እንዲል እመቤታችንም እናትነት ከድንግልና አስተባብራ ተገኝታለችና ትምህርት ተዋሕዶ ረሰች አብ በቀስት ትነሳለሽ የእርቅ ምልክት አደረገሽ። አሁን ሰው ጽላቱን ያየ እንደሆነ አውታሩን ወደሱ ደጋኑን ወደ ጽላቱ ያደርጋል። ቀስቱን ሊያሰር ወዳጅን ግን ያየ እንደሆነ ደጋኑን ወደሱ አውታሩን ወደ ወዳጁ ያደርጋል። እንደዚህም ሁሉ ከርሷ የነሳው ስጋ በእሪናው አኑሮ እንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ደጋኑን ወደ ላይ አውታሩን ወደ ታች አድርጎ ይታያልና በቀስት ትነሳለሽ የእርቅ ምልክት አደረገሽ አለ። አንድም ትምህርት ተዋሕድና ይላል የብቸኝነቱ ምልክት አደረገች አለ። ቅድመ ዓለም አለናት ተወልዶ ድህረ ዓለም አላባት እንድትወልጂው አደረገች ሲል ነው። አንድም ትምህርት ተዋሕዶ ረስተች አብላል የልጁ ምልክት አደረገች አለ። ስትወልደው አይተንግል ነው አለመለወጡ ሰው ሲሆን አምላክነቱ ላለመለወጡ ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነው። መንፈስ ቅዱስ አደረ ላይለች መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለች ኃይለ ልዑል ወልደ ስጋሽን ቢለብስ አንድም መንፈስ ቅዱስ ከሶስት ግብራት ቢከለክልሽ ወውእቱ ንጹሕ ምን ሰለስቱ ግብራት ዘውእቶም ዘር ወሩካቤ ወሰሱለተ ድንግልና ለስርዓን በባለሙያው ወምራን ቦም እንዲል ወኃይለ ልዑል ጸለለች ኃይለ ልዑል ወልድ ከሶስት ግብራት ቢከለክልሽ ማርያም አማን ወለደች ቃል ወልደ አብ ዘይነበር ለዓለም ለዘላለም የሚኖር አካላዊ ቃል ወለድሽልን። ነፃ አዳነን ማጥያት ሰው ሆኖ ከኃጢአት ያዳነን አንድም ከኃጢአት ፍዳ ያዳነን አብይ ውእቱ ከወዘተወለነ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ ያለህ ባለመስራች ገብርኤል ሆይ ለአንተ የተሰጠህ ክብር ፍጹም ነው። ደስታ የያዘ በፊቱ ይታወቃል። ከመይት ፈሳ ልብ ይበርህ ገጽ አሰሩ ለልብ ፍሱ ገጽ እንዲል ሐዘንም የያዘ በፊቱ ይታወቃል። ከመይት የቅዝ ልብ ይደምን ገጽ እንዲል ሰበከለነ ልደተ እግዚእ ዘመጽሐቤነ ወደኛ የመጣ የጌታን ልደት ለእመቤታችን ነገራት አለ። ለነ አለ የእመቤታችን ባህሪና የኛ ባህሪ አንድ ነውና ወአብሰርካ ለማርያም ድንግል ዘንበለ ርሳት ከዚህም አስቀድሞ ጽንሱን ነገራት። አንድም የጌታን ልደት ለነቢያት ነገራቸው። ወነዋት ወልደ ፍስሐ ዘይከውን ለክም ወለኩሉ ዓለም ብለ ከዚህም አስቀድሞ ጽንሱን ለእመቤታችን ነገራት። ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ጋር አንድ ይሆናልና ተፈሥሒ ደስ ይበልሽ። ሳሊ ለነ ቅዱስ ካለው ልጅ ስኒት ወድንግልና ሰርጎት ወቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ረከብሽ ጸጋ መንፈስ ቅዱስ አደረ ላይለኪ መንፈስ ቅዱስ ያድርብሽ
ወኃይለ ልዑል ጸለለች ኃይለ ልዑል ወልድም ስጋሽን ቢለብስ ጸጋን አገኘሽ። መንፈስ ቅዱስ ከሶስት ግብራት ቢከለክልሽ ውእቱኒ ንጹም እነ ሰለስቱ ግብራት ዘውቶም ዘር ወሩካቤ ወሰስለተ ድንግልና አለ ሱርአን በጓለማያ ወምራን በመንዲል አንድም ረከብች ጸጋ ያለውን መንፈስ ቅዱስ ሀደረ ላይሊክ ብሎ አመጣው። ወማርያም አማን ወለች ቅዱስ መድኅን ቅዱስ ተብለው ከሚመሰገኑት ከሶስቱ አንዱ ቅዱስን ወልደሽልናልና መድኅን ለኩሉ ዓለም ሰውን ሁሉ የሚያድን መጻወት ሀነን ሰው ሆኖ ያዳነን ሰአሊ ለነ ሰው ሆኖ ካዳነን ልጅሽ ጽኒት ወድንግልና ስርጉት ቅድስና እመቤታችን ጸጋውን ክብር እንዳይነሳን ለምኝልን። ግብረ ድንግል ሲየብህ ልሳንነ አንደበታችን የድንግልን ስራ ያመሰግናል አለ ቀድሞ ከነበሩት ጋር እንዳለ ሆኖ የምን ወድሳ ለማርያም ወላዲተ አምላክ ዛሬም እመቤታችንን እናመሰግናታለን አለ ዛሬ ካሉት ጋር እንዳለ ሆኖ እንተ ተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት አገረ ዳዊት ባሕሪ ከሷ ስለተወለደ እስመ ፍሬ ከርስከ አነበር በመንበርከ ያለውን ነገር እንደተፈጸመለት ለማጠየቅ ዳዊትን እያለፈ ያነሳዋል። ነው ኩልኩም አሕዛብ ናስተብጽአ ለማርያም አሕዛብ ኑ እመቤታችንን እናመስግናት አለ። አሕዛብ ያላቸው እስራኤል ናቸው። በጸያፍ የገባ ስለብዛታቸው አንድም ግብረ አሕዛብ ይሰራልና እንደ ወትሮ ከፋርስ ከባቢሎን ከጽር ከሜዶን በእግረ ስጋ ነው ማለት አይደለም በእግረ ሕሊና ነው ሲል ነው እንጂ አንድም እስራኤልስ አላመኑ በቁሙ አሕዛብ ናቸው። አሕዛብ እነሱ ጽጌረዳ ወሶኩሰ ተርፈ በሀበ አይሁድ እንታክቲ አጥረየት ሰደፈ ወዛቲ አጥረየት ባሕርየ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን ምኩራብ አነ መጸምረ ወቤተ ክርስቲያን አጽፈቶ እንዲል እስመ ኮነት እመ ድንግለ ወጽሙረ እናትን ሆናለችና ወድንግለ ጽሙረ ድንግል ሆናለች ድንግልና ደርባለችና አንድም ድንግልና ያላት እናት ሆናለችና ወጽሙረ ድንግልናንም ደርባ ተገኝታለችና ተፈሲኦ ድንግል ንጽሕት እንተ አልባቲ ርኩስ ዘመጻ ቃል አብ ወተሰአምኔኪ አካላዊ ቃል ካንቺ ሰው የሆነ አደፍ ጉድፍ የሌለብሽ ድንግል ተፈሲ ደስ ይበልሽ። ተፈሲኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባረ እሳት አደፍ ጉድፍ የሌለብሽ ንጽሕት የሽቱ ዕቃ ተፈሲ ደስ ይበልሽ። የሽቱ ዕቃ ጢስ እንዳይተንበት ትቢያ እንዳይበንበት ቤት ሰፍተው ሰቅለው ተከባክበው ያኖርታል። እርሷም መንፈስ ቅዱስ አቅባም ከርሰማ ይላታልና አንድም በየጊዜው የጸጋ ክብር ይጨመርላታልና አንድም የሽቱ ዕቃ ሽቱም ከውስጡ ሳለ ሽቱም ከወጣ በኋላ መዓዛው አይለየውም። እርሷም ጌታን ጽንሳ ሳለች ተአምራት ታደርግ ነበርና ጌታንም ከወለደችው በኋላ መዓዛ መለኮቱ አልተለያትምና አንድም የሽቱ ዕቃ አራቱን ሽቶ አምስተኛው ዘይት አመጣፈጠው ከሌዊ የተወለደ ክህነት የሚገባው ቀኝ አካሉን ተቀብቶ ክህነትን ከይሁዳ የተወለደ መንግስት የሚገባው ቀኝ አካሉን ተቀብቶ መንግስቱን ገንዘብ ያደርግ ነበረ። ጌታም ከመቤታችን አራቱን ባሕርያተ ሥጋ አምስተኛ ባሕርየ ነፍስ ነስቶ ክህነትን መንግስትን ለራሱ ገንዘብ አድርጎ ለሌላ የሚያድል ሆነዋልና ተፈሲኦ ገነት ንባቤት ማኅደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ስለቀደመ ሰው ስለ አዳም ዳግመኛ አዳም የተባለ የክርስቶስ እናቱ ነባቤት ገነት ተፈሲ ደስ ይበልሽ። ገነት ነባቤት አለ ሀረታ በገነት ጌታና አዳም ተነጋግረውባታል እንጂ እሷ አልተናገረችም። ከዚህም ሲለይ ገነት ነባቤ አለ ዘኮነ ዳግማይ አዳም ይለዋል። ተፈሲኦ ጸዋሪቱ ለዋሄድ ለዘይተፈልጥ ንጽናሁ አባት ወሪና ያልተለየ ተቀዳሚ ተከታይ የሌለው እርሱን ወሰንሽው። ተፈሲኦ ከብካብ ንጹህ ስርጉ በኩሉ ስነ ስብሐት ፍጹም ጌጥ ያጌጥሽን ንጹህ የሰርግ ቤት ተፈሲ ደስ ይበልሽ። የሰርግን ቤት አስቀድሞ ባህር ያንቆጠቆጡታል፣ ያነጥፉታል፣ ይጎዘጉዙታል፣ ሽቱ ያረበርቡበታል፣ ሀረግ ወርድ ይስሉበታል። እንደዚህም ሁሉ መንፈስ ቅዱስ አቅባም ከርሰማ ይላታልና በየጊዜው የጸጋ ክብር ይጨመርለታልና አንድም ሰርጉ በኩሉ ስነ ስብሐት መጻው ተሳምነኪ ፍጹም ክብር የከበረ መለኮት ካንቺ ሰው ሆነ። መጻው ተሳምነኪ ተፈሲኦ ጸባጦስ እንተ ያውአያ እሳተ መለኮት ባሕርየ መለኮት ያለወጠሽ ጸባጦስ ተፈሲ ደስ ይበልሽ። ጸባጦስን በወዲያ ሊቁ ባወቀ ተናገረ። በሀገራችን ግን ለድሆ እንጀሪ ጅብራ ነው። ተፈሲኦ አመት ወእም ድንግል ወሰማይ ሰማያዊ
አመት ወሰማይ ድንግል ወእም ሲል ነው። እመቤትነት ከገረድነት እናትነት ከድንግልና ያለሽ ትፈሲ ደስ ይበልሽ። አንድም እናትነት ከገረድነት ያለሽ ድንግል ትፈሲ ደስ ይበልሽ። ወሰማይ ሰማያዊ ወሰማይ ሰማያዊ እንተ ጾረት በስጋ ዘይጻ እንዲለ ኪሩቤል ለኪሩቤል አድሮ የሚኖረውን ሰማያዊ መለኮትን በስጋ የተሸከምሽው ማይደርም ተባልሽ። ወበእንተ ዝንት ፈሳ ወንዘመን መላእክት ቅዱሳን በፍሳ ወሐሴት ስለዚህ ነገር ደስ ብሎን እናመስግን፣ በመላእክት ደስ ብሎን እናመስግን። ወንበር ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ስጋ ከሥላሴ ጋራ በአንድነት ምስጋና ይገባዋል። ወሰላም በምድር እርቅ ተወጠነ እያልን ነው። ስምረቱ ለሰብ ስመኪአኪ ሰምረ ዘለቱ ክብረ ስብሐት ክብር ያለው እርሱ አንቺን እናትነት መርጧልና ሳሊ ለነ ቅድስት አንቺን እናትነት ከመረጸ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብር እንዳይነሳ እንደምኝልን። የአቢ ክብራ ለማርያም ኩሎሙ ቅዱሳን እምክብረ ኩሎሙ ሲል ነው። እምክብረ ኩሎሙ ቢል በቀና ነበረ። ከቅዱሳን ክብር የእመቤታችን ክብር ይበልጣል። ስመድሉ ኮነት ለተወክፎ ቃላ አካላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትው ትጉሃን በሰማያት የሚያመሰግኑትን ጾረተ ማርያም ድንግል በከርሳ ድንግል ማርያም በማኅፀኗ ቻለችው። ይእቲ ኪሩቤል እንዲህም ከሆነ ከመላእክት ትበልጣለች። ወትፈደፍር ሱራፌልም ትበልጣለች። አብየና ፈድፈደ ይወራረሳሉ። ወነገርዎ ፍሬሃ እንዲል ብዛ ፍሬሃ ሲሉ አሉ ዘይፈደፍደ ከዘእነ ለመንበረ መንግስቲ እንዲል ዘይአብየከ ሲል እስመ ኮነ ታወተ ለአሐዱ ዘእምቅዱስ ሥላሴ ሶስት አካል ለአንዱ ማደሪያ ሆናለችና ልጅ ከእናቱ ባህሪ እንዲገኝ ዓለሙም ከሥላሴ ባህሪ ተገኝተዋልና ቅድስት አለ ንጹህ ጽኑ ክቡር ልዩ ሲል ነው። ንጹህ አለ ሰውን ንጹህ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቦት ይቀበላል። ወይልሃኩ ከዘእነ ለጽነት ከመይኩን ሰናይቲ ከዘእነ ለፍዳ ወይሪ ከመትኩን ዘትልያል ምንዮም ቅድመ ከዊን ቀዳግማዊ እስመ እግዚአብሔር አዘዘ ከመይተወከፍ አጥባያት ዘይትገበር በሆን እንዲል የሥላሴ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባህሪ ቁረት እንጂ ወእየት ወይ ሙቀት ለእሳት ባህሪ ሙቀት እንጂ ቁረት እንደማይስማማው እስመ ንጹሐት ጥባያት ይል እግዚአብሔር ዘእነ ለነውር እንዲል ጽኑ አለ ሰውን ጽኑ ቢሉ ድካም ይስማማዋል። በህማም በሞት ይለወጣል። ንነሰን ጠፍ ወይን ይሉ ወቅሩ ሙስና በዲበ አንቀጽ ወማንቱ ተይታጓል እንዲል የሥላሴ ባህሪ ግን ድካም አይስማማውምና በህማም በሞት አይለወጥምና እስመ አነ አምላክ ዘይትወለጥ እስመ ከተመለኮት በዲበ ሥላሴው ሰናይ ወይተነት እንዛሎ አንተ ከመ እንዲል ክቡርም አለ ሰውን ክቡር ቢሉት ከአፍአ በመጣለት ገንዘብ ነው። ምን ትብከ ዘይነሳይከ እምካልእከ ወምን ትብከ ዘይኮነ ወበለከ እንዲል የእርሱ ግን የባህሪ ነውና ስብሐቲሁ ዘማቢሁ ወዳሲው ዚያሁ ባይል ዘይልየቅህዎ እግዚእ ዘይገዝዎ ንጉሥ ዘይሰይምዎ እንዲል ልዩ ማለ ጳውሎስ ስልዋኖስ ጢሞቴዎስ አብርሃም ይስሐቅ ያዕቆብ ቢሏቸው የአካል ሶስትነት ቢኖራቸው የባህሪ የህልውና አንድነት የላቸውም። ለእሳት ለቀላይ ለፀሐይ የአካል ሶስትነት ቢኖራቸው የባህሪ የህልውና አንድነት የላቸውም። ሥላሴ ግን በአካል ሶስት በባህሪ በህልውና አንድ ናቸውና እንዲህ አለ። ዛቲ እቲ ኢየሩሳሌም ሀገሮም ለነቢያት የነቢያት ሀገራቸው ይህ ናት። ወማኅደሩ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት ማደሪያቸው። አመስገነኝ ብትለው ምን ወደ ሌላ ሄደ ቢሉ ወደ ሌላ መሄድም አይደለም። መንግስተ ሰማያቱን የሚወረሰው ከእርሷ የነሳውን ስጋ ነውና አንድም የነቢያት ሀገረ ትንቢታቸው እመቤታችን ይህች ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናትና ብኪ ድህነ ዓለም ወልድኪ ኮነ ሰላም እንዲላት ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት ማደሪያቸው የማደሪያቸው ማደሪያ እመቤታችን ናትና ሕዝብ ዘይነብር ውስተ ጽልመት ወጽላለተ ሞት ብርሃነ አብይ ሰደቀ ለአይሊሆሙ የቀረው ነው። ለአሕዛብ ሲል ለሕዝብ ሲል ነው። በእንቁርና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተሰጣቸው። ሞት ላመጣው ምስል ሞትን በመምሰል አንድ ገጽ በማለት ለነበሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በሞተ ስጋ በሞተ ነፍስ ለነበሩ ሰዎች ልጅነት ተሰጣቸው። በኃጢአት በክህደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት ክህደትን ጸላለተ ሞት አለ። በጨለማ ላይ የገደል የዛፍ ጥላ ሲጨመር ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመር ፍዳው ይጸናልና
እግዚአብሔር ያርፍ በቅዱሳኒሁ ተሰባም ድንግል ለመድኃኒተ ዚአነ በቅዱሳን አድሮ የሚኖር እግዚአብሔር እኛን ለማዳን ሰው ሆነዋልና ኑር እዩ ዘንተ መንከረ ይህን ድንቅ ምስጢር ኑ እዩ ወዘምሮ ዘምሩ በእንተ ምስጢር ዘተከሰለነ ስለተገለጸልን ምስጢር ምስጋና አቅርቡ። እስመ ዘኢሰብሐ ተሰብአ ቃል ዘተደመረ ከዚህ አስቀድሞ ሰው ሆኖ የማያውቅ እንግዲህም ሰው የማይሆን ሰው ሆነዋልና ይህን ድንቅ ምስጢር ኑ እዩ። ቃል ዘተደመረ ቃል በስጋ ጋራ ከስጋ ጋራ ቢዋሃድ ወዘአልወ ጥንት ኮነ ቅድመ ጥንት የሌለው መለኮት 5500 ዘመን ሲፈጸም ዘመን ተቀድሞለት ወደ ኋላ ተገኘ። እንደ ሕፃን ከአባቱ ፊት እንዲገኝ ወለዘአልወ መዋዕል ኮነ ውእቱ ኮነ ለቱ መዋዕል ቅድምና የሌለው ስጋ ቀዳማዊ አምላክ ተባለ። አንድም ዘአልወ ጥንት ቅድምና የሌለው ስጋ ቀዳማዊ አምላክ የተባለ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ወያክል 30 ክረምቱ ወአከል አስተርተ ክሌተ ክረምቱ ለእግዚእ ኢየሱስ ተብሎ አንድም በኩር ያልነበረ መለኮት በኩር ተባለ። ክብር የሌለው ስጋ ክቡር አምላክ ተባለ። ወይመጽ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር እንዲል ዘይተአወቅ ተከስተ በገዥነት የማይታወቅ ስጋ በገዥነት ቢታወቅ ወዘይትራይ ተሪያ በተገዥ ስጋ ታይቶ የማይታወቅ መለኮት በተገዥ ስጋ ቢታይ ወለ እግዚአብሔር ያው ጥይቆ ኮነ ሰብአ አካላዊ ቃል በጎላ በተረዳ ሰው ሆነዋልና ኢየሱስ ክርስቶስ ዘትማለም ወያው ቅድመ ዓለም የነበረ ማእከለ ዓለም ያለ ኢየሱስ ክርስቶስ ወከመ ውእቱ እስከ ለዓለም መቼ የሚኖረው ኢየሱስ ክርስቶስ አሐዱ ህላዌ አብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ሕይወቱ ጋር አንድ ባህሪ ነው። ወለቱ ንስገድ ወንሰብህ እንስገድለት እናመስግነው ዘንድ ሰአሊ ለነ ቅዱስ አብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ሕይወቱ ጋር አንድ ባህሪ ከሚሆን ልጅ ጽኒት በድንግልና ሰርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ሕዝቅኤል ነቢይ ኮነ ሰማ በእንቲአሃ ወይቤሪ ኮሆተ በምስራቅ ህቱም በአብይ መንክር ማይተም ነብዩ ሕዝቅኤል የሷን ነገር በድንቅ ቁልፍ የተቆለፈች ደጅ በምስራቅ አየሁ ብሎ ተናገረ። ወአሎ ዘዋ ዘንበለ እግዚአ ኃያላን ከእግዚአ ኃያላን በቀር ሳይከፍታት ገብቶ ሳይከፍታት ይወጣ የለም። በአውሴታ ወጣ እግዚአ ኃያላን እሱ ሳይከፍታት ገብቶ ሳይከፍታት ወጣ እንጂ የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገባሉ ወደ ገሃነም አለን ሲሉ ነው። እኛ ግን ከምዕራብ ወደ ምስራቅ እንገባለን በገሃነም የለብንም ስንል ወደ ቤተ እግዚአብሔር ሲገባ ሕዝቅኤል ወደ ቤተ እግዚአብሔር ሲገባ ከወደ ኋላው ድምጽ ሰማ። ወሜጠኒ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ ተመልሶ ቢያይ አዲስ ቤት እንደተቆለፈች ቀይ ጉልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ አይተዋል። ቤት የእመቤታችን ምሳሌ፣ መቆለፊያ የማኅተመ ድንግልናዋ፣ ቀይ ጉልማሳ የጌታ ምሳሌ። እግዚአ ኃያላን አለ ስጋዊ ኃይል ነው ቢሉ እንደ ዳዊት እንደ ሶምሶን እንደ ኤፍታዬ እንደ ጌዴዎን እንደ ባርቅ ኃይል መንፈሳዊ ነው ቢሉ እንደ አብርሃም ወይ ሞአኒ ሰይፈ ጸላኤ እንዲል ኃይል መልአካዊ ነው ቢሉ ወነሳ መልአክ አያል ወጽኑዕ እብነ ከመ እንተ ማይረጽ ወገረ ውስተ ባሕር ወይቤት ገደፍ ባቢሎን ሀገር አባይ እንዲል ሰአሊ ለነ ቅዱስ እግዚአ ኃያላን ከሚባለው ልጅ ጽኒት ወድንግልና ሰርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ወትሰ ድንግል ይእቲ እንተ ወለደት ለነ መድህነ ወህትም የተባለች መድኃኒታችንን ጌታን የወለደችልን ድንግል ናት። እንደ ወለደች ያሁ ነበረት በድንግልና ከመተካት እሱን ከወለደችው በኋላ እንደ ቀድሞዋ ማኅተመ ድንግልና ሳይለወጥ ኑራለችና ቡሩክ ውእቱ ፍሬ ከርሥኪ የማኅፀን ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው። ወላዲተ እግዚእ ዘመጻ ዋድኀነነ እምደ ጸላኢ ዘአልቦ ምሕረት ለሰው ከማያዝን ከማይራራ አንድም ለሱ ከሥላሴ ዘንድ ምሕረት ከሌለው አንድም ኃጢአቱን ሸልጎ ከማይሰራ ከዲያብሎስ እጅ ያዳነን ጌታችንን ወለድሽው። አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ። ወብርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰቂ ነሽ። ረከብኪ መጎሰ በሀበ ንጉሠ ስብሐት በክብር ባለቤት ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን የባሕርይ አምላክ አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና አምላክ ዘበአማን አለ።
ለኪ ደሉ እበይ ወክብር ኩሎም ላይ ነብር ዲበመት ከዚህ ዓለም ከሚኖሩ ሰዎች ይልቅ ክብር ላንቺ ይገባል። አንድም በኋላ በአንድም በሁሉም ይላል። በዚህ ዓለም በሚኖሩ ሰዎች ዘንድ ክብር ላንቺ ይገባል። ቃላብ መጻወተ ሰባ መንያች አካላዊ ቃል መጥቶ ከስጋይ ስጋ ከነፍስ ነፍስ ነስቶ ሰው ሆነ። ዋን ሰው መስለሰብ ሰውኛውን ኖረ። እስመ መሐሪ ውእቱ ፍቃሬ ሰብ መሐሪ ነውና ሰው የሚወደው ሰው ወዳጅ ነውና አድኃነ ነፍሳትን በምጽአቱ ቅዱስ በልዩ አመጣጡ መጥቶ አዳነን። የቀደመው የረድኤት ነው፣ የዛሬው የኩነት ነውና አኮ በተንባል አኮ በመልአክ አላ ለዩ እግዚእ ይመጽእ ያድነን እንዲል። አንድም በጸጋ በጽኑ ቀጠሮ መጥቶ አዳነን። በጽኑ ቀጠሮ አለ 5500 ዘመን ሲፈጸም ዘንድ ሰዓት አላሳለፈምና ሳሊለነ ቅድስት በቀጠሮ ቀን መጥቶ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብር እንዳይነሳን ለምኝልን። ቅድስት አለ ንጽሕት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገበሬ ቢነጹ ካለው አይነጹም። እሷ ግን ከነቢብ ከገበሬ ካለው ንጽሕት ናትና። ወይደግ ስትሆን እንትን እንደፈጠረ ድንግል ወሊና ወድንግል ስጋ እንዲል። ጽኔትም አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጽኔት ጊዜ ጽኔት ድህረ ጽኔት ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃንን ሰማዕታትን ወልደዋል ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና። ልዩ ማለ እናትነት ከድንግልና አስተባበራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኗ ቢሆን አይምሮውን ለብሆን ሳይብን ማለት ነው። አልፋ ቢሆን ለምኝልን ማለት ነው። ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህን ሲጨርስ በያዘችው መስቀል ብርሃን ባርካው ወደ ሰማይ ታርጋለች። እሱን ተባርኮ እጅ ነስቶ ይቀራል። አነሳስቶ አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይግባው፣ አሜን። እመቤታችን ረድኤቷ በረከቷ አይለየን። አይዋን ፍቅራን ረድኤቷን ያሳደርብን። አቡነ ዘበሰማያት